ሄሎ ኤቭሪዋን የፓይተን ኮርሳችን ሲሪስ ቀጥሏል። በዛሬው ሲሪሳችን የምናየው የፓይተን ኤክሰፕሽን ሃንድሊንግ ነው። ኤክሰፕሽን ምንድን ነው? ኤክሰፕሽን እንዴት ሃንድል እናደርጋለን? የኤክሰፕሽን አይነቶች ምን ምን ናቸው? ሙሉ ነገሩን በዚህ ቪዲዮ እያንዳንዷን ነገር እናያለን። ከዛ በፊት ግን ቤተሰብ መሆናችሁን ቼክ አድርጉልኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ብዙዎቻችሁ ያላደረጋችሁ ስለሆነ ብዙ ኮርሶችን ስለምንለቅ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን ቼክ አድርጉ። ኦኬ ሶ እንቀጥላለን። እንግዲህ ስለ ኤክሰፕሽን መጀመሪያ አይዲያው እንዲኖራችሁ ክላሱን ከመጀመራችን በፊት ምን ማለት ነው የሚለውን ለማሳየት ያክል እንግዲህ የባለፈው ክላስ የምታስታውሱት አለ። እዛ ላይ እንደምታውቁት ለምሳሌ ፋይል ኦፕን አድርገን ይሄን አሁን የሌለ እኔ እንግዲህ አሁን ይሄ ፋይል የለም እንደምታዩት ሄሎ ዶት ቴክስት የሚለውን ኦፕን እንዲያደርግልኝ ነው የፈለኩት። ለምሳሌ ረን ባደረገው ይሄን እንደምታዩት ይሄ እዚህ ጋር የምታዩት ኢረር አለ አይደለ? ይሄ ኢረር ነው በቃ ኤክሰፕሽን የምንባለው። ስለዚህ ነው የምናወራው ማለት ነው። እዚህ ጋር እንደምታዩት ፋይል ኦፕን ሄሎ ቴክስት የሚለው ፋይል ኖት ፋውንድ ኢረር አለ እዚህ እያላችሁ ነው አይደለ? ወይም ኖ ይሄ ፋይል ወይም ዳይሬክቶሪ የለም እያለ ነው። ልክ እንደዚህ አይነት ኤረሮች አሉ። እነዚህን ኤረሮች ነው የምናየው። ከዛ በፊት እንግዲህ ስለ ኤረር እናውራ ማለት ነው። አጠቃላይ ኤረር ምንድን ነው? ይሄ ኤረር የሚባለው የፕሮግራሚንግ ኤረር ችግር ምንድን ነው? ምን አይነቶች አሉ የሚለውን ጀነራል አይዲያ ልስጣችሁ። እንግዲህ ኤረር የሚባሉት ነገር እንደ አጠቃላይ ችግር ነው ብያችኋለሁ። ሶፍትዌራችሁን ስትሰሩ ፕሮግራማችሁን ስትጽፉ የሚያጋጥሙ ችግሮች ናቸው። ልክ እንዳሁን እንዳያችሁት ማለት ነው። ልክ እንደዚህ አይነት ኤረር ነው። ነገር ግን አፕሊኬሽናችሁ ወይ ፕሮግራማችሁ ይህን እንዲያሳይ አትፈልጉማ። ይሄ ሃንድል መደረግ ስላለበት ያ ኤረር ነው የምናየው። ኤኒዌይ ኤረሮች ብዙ አይነት ኤረሮች አሉ። በዋናነት በሶስት ይከፈላሉ። ሲንታክስ ኤረር፣ ሎጂካል ኤረር እና ረንታይም ኤረር ተብሎ እነዚህ የምናያቸው ኤክሰፕሽን አብዛኞቹ ረንታይም የሚባሉት ውስጥ የሚተካተቱ ናቸው። ነገር ግን ሲንታክስ ኤረር ምንድን ነው የሚለውንም የተወሰነ ማየት አሉ። ሲንታክስ ኤረር ማለት በፕሮግራሚንግ ማለት ነው የአንድን ፕሮግራሚንግ ሲንታክስ ህግጋቶች አጠቃላይ የራሱ የሆኑ ህጎችን አለመጠበቅ ሲንታክስ ኤረር ይባላል። ለምሳሌ በፓይተን እንደምታውቁት ለምሳሌ ኦፕን የምትባለው ፈንክሽን በሁለት ፓረንተሲስ መግባት አለበት። ይህም ብቶ እንደምታዩት ኤረር ያመጣል እዚሁ ላይ። እዚህ ይሄን ረን አድርግ ብትሉት ረን ራሱ ያደርግላችሁ። እንደምታዩት ይህንን ረን አድርግልኝ ብትሉት ራሱ መጀመሪያውኑም እንደዚህ ችግር ነው የሚያመጣው ማለት ነው። ኖት ክሎዝድ ይላችኋል። ስለዚህ ረን አላደረገውም ማለት ነው። ስለዚህ እንዲህ አይነቱ ሲንታክስ ኤረር ይባላል። እንደዚህ ኮማዎችን፣ ምልክቶችን፣ የተለያዩ በቃ ህጎችን ባለመጠበቅ የሚመጡት የፕሮግራሚንግ ላንጉጁን ህግ ባለመጠበቅ የሚመጡት ሲንታክስ ኤረር ይባላሉ። እነዚህ መጀመሪያውኑም ላይክ ኤክስኪዩትድ ከመሆናቸው በፊት እዚሁ ይመልሷችኋል ማለት ነው። አስተካክላችሁ ካልሆነ በቀል ረን አያደርግላችሁ ማለት ነው። ሌላኛው ደግሞ ሎጂካል ኤረር የሚባል የኤረር አይነት አለ። ሎጂካል ኤረር የሚባለው ደግሞ ምንም ችግር አያመጣም፣ ነገር ግን ሎጂካሊ ትሳሳታላችሁ። ለምሳሌ እንግዲህ እንደምናውቀው ፈንክሽን አለ አይደለ? ደፍ የሚባል ሰም የሚያደርግ የሆነ ሁለት ቁጥሮችን ኤ እና ቢ የሚያደርግ አንድ ፈንክሽን አለን ብዬ ላስብ። ልክ ያ ፈንክሽን አሁን ሪተርን የሚያደርግ ያለበት ሎጂካሊ ስናስበው ምንድን ነው መሆን ያለበት ማለት ነው? መሆን ያለበት ሪተርን የሚያደርገው ኤ ፕላስ ቢ ነው አይደለ? ሪተርን ኤ ፕላስ ቢ ብሎ ነው ኖርማሊ መሆን ያለበት፣ እንደዚህ ነው። ነገር ግን ሎጂካሊ ሰውየው እንደዛ ሳያደርግ ምን አደረገ? ኤ ማይነስ ቢ ወይም ኤስ ፕላስ ቢ አለ እንበል። ለምሳሌ እዚህ ጋር ኤ ማይነስ ቢ አለው። ይሄ ሎጂካሊ ተሳሳተ ማለት ነው በቃ ባጭሩ ሰውየው። እንዲህ አይነት ኤረሮች ደግሞ ረን ለማድረግ አይቸገሩም። ሪተርን ኤ ማይነስ ቢ ነው የምትሉት። ይሄ አሁን ረን ያደርጋል፣ ምንም አያደርግም። ነገር ግን 10 እና 5 ብትሰጡት 10 እና 5 ደምሮ ሳይሆን 10 ሲቀነስ 5 ብሎ 5 ይሰጣቸዋል። በቃ ረን ያደርጋል በስነ ስርዓት ማለት ነው። አሁን ይሄ ኤረር ሎጂካሊ ነው ኤረርነቱ ማለት ነው። በዛ መልኩ እንደዚህ አይነት ኤረሮች ሎጂካል ኤረር ይባላሉ። ረን ያደርጋሉ፣ የሚያመጡት ውጤት ግን የተሳሳተ ውጤት ነው ማለት ነው። እነዚህ ሎጂካል ኤረር የሚባሉት። ሌላኛው ደግሞ ረን ታይም ኤረር ይባላል። ይሄኛው ደግሞ ላይክ ረን ሲያደርግ መሀል ላይ ለምሳሌ ብዙ ላይን ኦፍ ኮድ አላችሁ፣ እየሄደ ረን እያደረገ ሄዶ እዚህ ጋር የሆነ ችግር ካጋጠመው እዛው ላይ ያቆመዋል ማለት ነው። እነዚህ ረን ሲያደርግ ነው የሚያውቀው። በቃ የሲንታክስ ምናምን ችግር የለበትም። ረን ሲያደርግ ግን ችግሮች ይመጡበታል ማለት ነው። እነዛ እነማን ናቸው? ሙሉውን አሁን እናያለን ማለት ነው። እነሱን እንግዲህ ወደ ፒዲኤፋችን እንሄድና ሙሉውን ላይክ ሀሳብ እንዳይቀርብን እያንዳንዷን እንይ። ኦኬ ኤክሰፕሽን ሃንድሊንግ የሚባለው እንደ አጠቃላይ በፓይተን ማለት ነው። ኤክሰፕሽን እነዚህ ችግሮች ናቸው ካል ኤክሰፕሽን ሃንድሊንግ ማለት ለነዚህ ኤክሰፕሽኖች ለነዚህ ችግሮች ሪስፖንድ የምናደርግበት መንገድ ኤክሰፕሽን ሃንድሊንግ ይባላል። ኤክሰፕሽን የሚባሉት እነዚህ አንኤክስፔክትድ የሆኑ ኢቨንቶች ችግሮች ናቸው ብለናል። ላይክ ፕሮግራማችንን ኤክስኪዩት ስናደርግ የሚፈጠሩ ዛት ሚንስ ረን ታይም ኤረር ብላችሁ አስቡት ኤክሰፕሽንን እንግዲህ
ሶ ለምሳሌ እንግዲህ ሰች ፋይል ኖት ፋውንድ አለ። ልክ አሁን ቅድም ያየኋችሁ እዚህ ጋር ፋይል ኖት ፋውንድ ብሏል አይደለ? ስለሌለ ልክ እንደዚህ አይነቱ ሊሆን ይችላል ፋይል ኖት ፋውንድ። ወይም ለምሳሌ የሆነን ቁጥር በዜሮ ማካፈል ወይም ደግሞ የታይፕ አለመመጣጠን፣ ተመሳሳይ አለመሆን ምናምን ሊሆኑ ይችላሉ። ለዚህ ሁሉም ፕሮግራሚንግ ላንጉጆች የየራሳቸው መካኒዝም አላቸው ሃንድል የሚያደርጉበት ማለት ነው። ሶ ፓይተንም የራሱ መንገድ አለው፣ እሱን እናያለን። ሶ በፓይተን እንግዲህ ብዙ አይነት ኤክሰፕሽኖች አሉ። ኢንዲቴል እናያቸዋለን። ለምሳሌ ፋይል ኖት ፋውንድ፣ ኔም ኤረር፣ ኢንደክስ ኤረር፣ ዜሮ ኢንደክሽን፣ የተለያዩ ኤክሰፕሽኖች አሉ። ኤክሰፕሽን ሃንድል የሚያደርግባቸው መንገዶች ደግሞ እነዚህ ናቸው። ትራይ፣ ኤክሰፕት ወይም የተለያዩ ኤክሰፕት ሜተዶች፣ ኤልዝ እና ፋይናሊ። ልክ እነዚህ ስተትመንቶች ሃንድል የምናደርግባቸው ናቸው። እንዴት እናደርጋቸዋለን እናያለን ማለት ነው። ሶ ስለ ኤክሰፕሽን አሁንም ሞር ወደ ውስጥ ገባ ለማለት ያክል ኤክሰፕሽን ማለት ኢቨንት ነው፣ የሆነ ኦከር የሚያደርግ ኢንተርፕሬተሩ ዲቴክት የሚያደርግ ነው። ላይክ የሆነ ቦታ ላይ እዛ ሲደርስ ማለት ነው። ሶ ልክ ኢረሩ ሀፕን ሲያደርግ ኖርማል ፍሎ የፕሮግራሙ ኖርማል ፍሎ ይቋረጣል ማለት ነው። ስለዚህ ያን ፓይተን ስለሚያቆም ያን ኤረር ሬዝ ያደርጋል ማለት ነው። እንግዲህ ኮመን የሚባሉት ልክ እንዳልኳችሁ ዜሮ ዲቪዥን ኤረር የሚባለው የሆነን ቁጥር ለዜሮ ስታካፍሉት የሚመጣ ኤረር አለ። ገብቷችኋል? እሱ ዲቪዥን ባይ ዜሮ ይባላል። ለምሳሌ ላሳያችሁ ብቻ ሶ ፕሪንት ብዬ ለምሳሌ 10 ሲካፈል ለዜሮ ብል አሁን ይህን ምንድን ነው የሚያደርገው? እስኪ እዩልኝ እዚሁና እንደምታዩት ይኸው ያመጣላችኋል ማለት ነው። ኦኬ እንደምታዩት ዜሮ ዲቪዥን ኤረር ይላችኋል። አያችሁት? ኤረር ነው። ዲቪዥን ባይ ዜሮ ስለማይቻል የሆነ ቁጥር ለዜሮ ማካፈል ስለማይቻል እንዲህ አይነት ኤረር ዲቪዥን ባይ ዜሮ ነው ይባላል ማለት ነው። ይሄ አንዱ ነው። ፋይል ኖት ፋውንድ ኤረር የሚባለው ደግሞ ልክ የሆነ ፋይል የሌለን ፋይል ኦፕን ስታደርጉ ማለት ነው። ቅድም ያሳየኋችሁ ማለት ነው። ይሄ ደግሞ እንዴት ነው ማለት ነው? ለምሳሌ ፋይል ኦፕን ብላችሁ የሆነ የሌለን እኔ እዚህ አሁን እዚህ ቦታ የሌለውን ፋይል ለምሳሌ ሄሎ ዶት ቴክስት የሚባል ፋይል ዶት ቴክስት የሚባል የሌለ ይሄ እንግዲህ ይሄ ፋይል የለም ብያችኋለሁኝ። ይህን ኦፕን አድርግልኝ የምትሉት ማለት ነው። እስኪ ምን ይላችኋል ማለት ነው? የመጀመሪያው ዜሮ ዲቪዥን ኤረር ነው። ይሄን ኮሜንት ላድርገው። ስለዚህ የሁለተኛው ፋይል ኖት ፋውንድ ኤረር ይሆናል ማለት ነው። ሌላኛው ደግሞ ኢንዴክስ ኤረር እንደዚህ ያላችሁ ቼክ ማድረግ ትችላላችሁ። ኢንዴክስ ኤረር የሚባል ደግሞ አለ። የኛው ደግሞ ሬዝ የሚሆነው የሆነ ኢንቫሊድ ኢንዴክስን በሊስቱ ውስጥ ላይክ ስስ ማድረግ ስንፈልጉ ዛት ሚንስ ለምሳሌ አንድ ሊስት ልስታችሁ አይዳውን ኖራችሁ ሊስቱ ለምሳሌ ሰምቲንግ ሊስቱ ሁጅ ኢኳል ቱ ብዬ ሰም ዜሮ ዋን ቱ ስሪ ፎር ፋይቭ ነው። አሁን እነዚህ ይህ ሊስት ነው። አክሰስን አሁን ፕሪንት ብዬ የሌለ ለምሳሌ ሊስት የሊስትን ስንተኛው ኢንደክስ ላለው ዜሮ ዋን ቱ ስሪ ፎር አምስተኛይቱ ፎር ነው ኢንደክሱ አይደል? አምስት ነው። አሁን እኔ አምስተኛውን ስጠኝ ብለው የሌለ ማለት ነው። አምስተኛውን ስጠኝ ብለው ምንድን ነው ሊያደርግ የሚችለው? ይችኛይቱን ኮሜንት ላድርጋት። ኦኬ አሁን እዚህ ጋር ይሉኝ። ስለዚህ የሚላቸዋል ኢንዴክስ ይረግጣቸዋል። ሊስት ኢንዴክስ አውት ኦፍ ሬንጅ ነው። ምክንያቱም አምስት የሆነ የለም። ይሄኛው ዜሮ ናት አንድ፣ ይችኛይቱ ሁለት፣ ይች ሶስት፣ አራት፣ አምስት ነው እንጂ ዜሮ አንድ ሁለት ሶስት አራት ነው። እስከ አራት ነው እንጂ ያለው አምስት የሚባል የለም። ስለዚህ ሊስት ኢንዴክስ አውት ኦፍ ሬንጅ ነው ማለት ነው። ስለዚህ እንደዚህ አይነት ኤረር ምን ይባላል ማለት ነው? ኢንዴክስ ኤረር ይባላል። ኬ ኤረር የሚባል ደግሞ አለ። ይሄኛው ደግሞ ሬዝ ዌን ኬ ኢዝ ኖት ፋውንድ ኢን ዲክሽነሪ የሆነ ኬ ዲክሽነሪ ያለን እንበል። ዲክሽነሪ ማለት እንግዲህ ታውቃላችሁ አይደለ? ከዚህ ቀደም እንደ ክለሳ ያዩዋቸው ለምሳሌ ማይ ዲክት ዲክሽነሪ ይሄ ነው እንበል። ዲክሽነሪ ይሄ ነው ብዬ ላስብ። የኔ ዲክሽነሪ አሁን ዲክሽነሪ ክሬት የምናደርግበት መንገድ ይገባቸዋል አይደለም? ኬ ለምሳሌ ኬ ዋን ኬቱ እንደዚህ አይነት ናቸው እንበል። ኬ ዋን ቫሊዩ ዋን ኬቱ ቫሊዩ ቱ እንበል። ስለዚህ ፕሪንት ላደርግ ልሞክር። አሁን እኔ ፕሪንት መጀመሪያ እነዚህኞቹን ላድርጋቸው ኤረር እንዳያመጡ። ፕሪንት አድርጌ አሁን የዲክሽነሪውን ዲክሽነሪ ኦፍ ምንድን ነው ማለት ነው? ኬዋን ነው። አሁን ኬዋን እና ኬቱ ናቸው አይደል እዚህ ያሉት። ነገር ግን የሌለ ላድርገው እስኪ ኬ3 ላድርገው። ለምሳሌ የሌለ ኬ3 ላድርገው። ስለዚህ ይችን ኬ3 ላድርጋት ማለት ነው። አሁን ምንድን ነው የሚያደርገኝ ማለት ነው? ይሄ እዚህ እንደምታዩት ምን ይላችኋል? ኬ ኤረር ኬ3 የሚባል ስለሌለ ኬ ኤረር አምጥቷል እዚህ ጋር ዲክሽነሪ ኬ3 ያልከው ይላል። ይህ ራሱን የቻለ አንድ ኤረር ነው ማለት ነው። አያችሁታ? አሁን ስለ ኤረር እየገባችሁ ነው። ኦኬ ታይፕ ኤረር የሚባል ደግሞ አለ። ለምሳሌ ታይፕ ኤረር የሚባለው ሬዝድ ዌን አን ኦፐሬሽን ኢዝ አፕላይድ ቱ አን ኦብጀክት ኦፍ አን አፕሮፕሪየት ታይፕ። ይሄኛው ደግሞ ምንድን ነው የሚሆነው ማለት ነው? የእናንተ ታይፕ ያልሆነ ለምሳሌ አፕላይ ስታደርጉ ዛት ሚንስ ይህንንም በኤግዛምፕል እንየው።
እንትን እንበል። ለምሳሌ ምን ይላችኋል? ለምሳሌ ፕሪንት ብዬ ፕሪንት እንዲያደርግላችሁ የማደርገው ሁለት ሲደመር ብዬ ሀይ ብለው አሁን ይህን እንዴት ይደምረዋል? ይሄ ቁጥር ነው፣ ይሄ ስትሪንግ ነው አይደለ? ይሄ ምንድን ነው የሚያደርገው? እስኪ እዩ። ታይፕ ኤረር ይላችኋል። አየሁ፣ አንሰፖርትድ ኦፐራንድ ታይፕስ ነው። ምክንያቱም ኢንቲጀር እና ስትሪንግ ለመደመር እኮ እየሞከርክ ነው እያለኝ፣ እንዲህ አይነቱ ኤረር ደግሞ ምን ይባላል ማለት ነው? ታይፕ ኤረር ይባላል ማለት ነው። ስለዚህ ሁለት የተለያዩ ነገሮችን ፕሮፕራይት የሆኑ ታይፖችን ለመደመር ለመቀነስ ወይም የሆነ ኦፐሬሽን ለመስራት ስትሞክሩ የሚመጣ ኤረር ታይፕ ኤረር ይባላል። ቫሉ ኤረር የሚባል ደግሞ አለ። እንግዲህ ዋና ዋናዎቹ ነው። አሁን እዚህ ጋር ሀሳቡ እንዲገባችሁ ብቻ ነው። ቫሉ ኤረር የሚባሉ ደግሞ ለምሳሌ ዌን ፈንክሽን ሪሲቭስ አን አርጉመንት ኦፍ ኮሬክት ታይፕ በት ኢን አፕሮፕራይት ቫሉ። ይሄ ደግሞ ላይክ አርጉመንት ስትሰጡ አን አፕሮፕራይት የሆነ ቫሉ ስትሰጡ የሚመጣ ኤረር ነው። እንዲህ እንዲህ እያላችሁ ቼክ ታደርጋላችሁ። እንደ አጠቃላይ ግን ይሄ ኤክሰፕሽን ወይም ኤረር የሚባለውን ነገር ኦብጀክት ኦሪየንትድ ቪው ምን ይመስላል የሚለውን ላሳያችሁ። ኦብጀክት የሚባል እንዳጠቃላይ የፓይተን የሁሉም አንድ ኦብጀክት አለ። ስለ ኦብጀክት ኦሪየንትድ ኔክስት ቪዲዮ ላይ እንማራለን በደንብ። ነገር ግን ኦብጀክት የሚባል አለ። እሱ ስር ቤዝ ኤክሰፕሽን የሚባል አለ። የሁሉም ኤክሰፕሽኖች አባት ብላችሁ አስቡት። ከእሱ ስር ኤክሰፕሽን የሚባል አለ። ኤክሰፕሽን ውስጥ ዋና ዋና የሚባሉት እነዚህ ኤክሰፕሽኖች አሉ። አሪትሜቲክ ኤክሰፕሽን፣ ኤንቫይሮንመንታል ኤረር ኤክሰፕሽን፣ በውስጡ እንደምታዩት ኢንፑት አውትፑት ኤረር እና ኦፐሬቲንግ ሲስተም ኤረር አለ። እዚህ ጋር ደግሞ ኢንድ ኦፍ ፋይል ኢኦኤፍ ኤረር የሚባለው ኢንድ ኦፍ ፋይል ኤረር የሚባል አለ። ሉክአፕ ኤረር የሚባል አለ። በሱ ስር ኢንደክስ ኤረር ቅድም ያልኳችሁና ኤረር ቅድም ያሳያችሁ አለ። እንዲሁም ቫሉ ኤረር አለ። እነዚህ እያንዳንዳቸው በውስጣቸው የተለያየ ኤረሮች አሉ። ሰፋ አድርገን ለማየት ለምሳሌ እንግዲህ ኤክሰፕሽን ስር አርትሜቲክ ስር ለምሳሌ ፍሎቲንግ ፖይንት ኤረር አለ፣ ኦቨርፍሎ ኤረር አለ፣ ዜሮ ዲቪዥን ኤረር ቅድም ያየነው አለ ማለት ነው። ኦፐሬቲንግ ሲስተም ኤረር ላይ ስትሄዱ ለምሳሌ ቅድም ካየናቸው ፋይል ኖ ፋውንድ ኤረር የሚባለው የኦፐሬቲንግ ሲስተም ኤረር አይነት ነው ማለት ነው። ፐርሚሽን ኤረር አለ፣ ታይም አውት ኤረር አለ። ልክ እንደዚህ ማለት ነው። ረንታይም ኤረር ላይ ስትሄዱ እንደዚህ ሲንታክስ ኤረር፣ ሲስተም ኤረር፣ ታይፕ ኤረር፣ ይሄ ሁሉ የኤረር አይነት ነው። እንዲህ እያል በጣም የብዙ ኤረሮች አይሉ። ሉክአፕ ኤረር ላይ ስትሄዱ እንደምታዩት የሚሞሪ ኤረር፣ ኔም ኤረር፣ ኢንደክስ ኤረር፣ ኤረር እነዚህ ሁሉ አሉ ማለት ነው። እነዚህ ሁሉ እንዴት ነው ሃንድል የምናደርጋቸው ነው በፖይንት ማለት ነው። ስለዚህ ሁለተኛው ሀሳባችን ወይም ሁለተኛው ፖይንታችን ምንድን ነው? ኤክሰፕሽን ሃንድሊንግ ስትራክቸር። እነዚህን ኤክሰፕሽን እንደዚህ እንዲሆን አንፈልግም። ላይክ ይሄን ረን ስናደርግ ፕሮግራማችን ላይ ይሄ ኤረር ለዩዘራችን መታየት የለበትም። ሃንድል አድርገን የሆነ ችግር ሲፈጠር እንደዚህ ነው የሚለው መኖር አለበት፣ ሃንድል መደረግ አለበት ማለት ነው። ለዩዘሩ ምቹ እንዲሆን አፕሊኬሽናችን ለሚጠቀመው ሰው ማለት ነው፣ ወይም ለራሳችንም ማለት ነው። ስለዚህ እሱን የምንሰራበት መንገድ ኤክሰፕሽን ሃንድሊንግ ይባላል። ፓይተን ስትራክቸር ደግሞ ምን ይባላል ማለት ነው? ያንን የሚያደርግበት ትራይ ኤክሰፕት ይባላል። ስለዚህ ፓይተን በምን ያደርጋል ማለት ነው? ልክ እነዚህን ለምሳሌ እቺ የመጀመሪያው አለች። ይህን ሁሉ ኮሜንት ላድርገው፣ ኮሜንት ላድርገውና በመጀመሪያው ልስራ፣ ወይም እንዳጠቃላይ ይሄ ሁሉንም ላጥፋው። ኦኬ ፕሪንት ለምሳሌ እዚህ ጋር ይቺ ፕሪንት የምትለዋን እንደዚህ ችግር እንደምታመጣ ካሰብን ልታመጣ ትችላለች ብለን ካሰብን የፓይተን ሃንድሊንግ ሜተር ምንድን ነው የምናለው? ትራይ እንላለን ማለት ነው። ትራይ አድርገን ችግር የሚፈጠረውን ነገርዩ እሱ ስር እናደርገዋለን። ትራይ ስር እናደርገዋለን። አሁን ለምሳሌ ትራይ አድርግ፣ ትራይ ሞክርና ትራይ ስለው ይችን ሞክራት፣ ይችን ኤክስፕሬሽን ይችን ኮድ ስራ ከሰራህ በኋላ ካች የሆነ ኤረር ካለ ኤክሰፕት ትላላችሁ። ወይም በጃቫስክሪፕት ምናምን ተማሪዎች ከሆናችሁ ካች የምንልበት መንገድ አይነት ማለት ነው። ይመጥ ሌላ ነገር የለውም። ኤክሰፕት ታደረጉና ኤክሰፕት ላይ እዚህ የኤክሰፕሽኑን ስም ለምሳሌ እኔ አሁን እዚህ ጋር የምጠረጥረው ዜሮ ዲቪዥን ነው አይደለ? ዜሮ ዲቪዥን ኤረር እለዋለሁ ማለት ነው። ገብቷችኋል? ስለዚህ እዚህ አሁን ምን ትሉታላችሁ ማለት ነው? ፕሪንት ኤረር ብዬ ዲቪዥን ባይ ዜሮ ይኖታለሁ። ስለዚህ ያ ኤረር ሳይሆን የሚመጣው ይቺ ሜሴጅ ይሆናል፣ ለሜሴጅ ለሰውየው የሚመጣ አለባት ነው። ስለዚህ አሁን እንደምታዩት እዚህ ጋር ይሄን ረንስ አደረገው ምን ይለኛል ማለት ነው? ኤረር ዲቪዥን ባይ ዜሮ ኢዝ ኖት አለው። ይቺ እዚህ ጻፍኳት ማለት ነው። አያችሁታል? ስለዚህ ያ ኤረር ቀረልኝ ማለት ነው። ይሄ ትራይ ባይኖር ኑሮ ያ ሁሉ ኤረር ይመጣና የማይለይም ሊሆን ይችላል፣ ለዩዘሩ ግልጽ አይደለም። ስለዚህ አሁን እዚህ ዲቪዥን ባይ ዜሮ ሲል ኦኬ ዜሮ ነው እንዲያደረጉት ይልና እዚህ ጋር መጥቶ ሰውየው መጥቶ አንድ ቢያደርገው አሁን ስለዚህ እዚህ አሁን ይሄ ሳይሆን ኤረር የሚያደርግበት ትራይ እያደረገው ይሆንለታል። አሁን መልሰን ረን እናድርገው። እንደምታዩት ምን ይለዋል? ዲቪዥን ባይ ኦኬ ምንድን ነው ያደረኩት? ኦኬ ፕሪንት 10 ሲካፈለዋል ኢንቫሊድ ሲንታክስ ይላል። እዚህ ጋር እንደምታዩት ሌላ ኤረር ኢንቫሊድ ሲንታክስ ባይ የሚል ማለት ነው። የት ላይ ነው የጻፉት? አይ ቲንክ ችግር ተፈጥሯል። እስኪ ላይን ዋን
ኦኬ እዚህ ጋር የተጻፈ ነገር አለ እስኪ ሉክ። ስለዚህ እንደዛ ነው። እዚህ ጋር ሌላ እንትን ነው። ስለዚህ 10 ይለኛል ማለት ነው። መጀመሪያ ላይ ምንድን ነው ያደረገው ማለት ነው አሁን ትራይ ያረገ ይሄን አረገ። ስለዚህ ይሄ ሰራለት 10 ሲካፈል ለአንድ ችግር የለበትም አይደለ? ይኸው እንደምታዩት 10.0 አረገ ማለት ነው። ነገር ግን ይሄ ዜሮ ቢሆን ኖሮ ምናልባት እንደ ችግር ካለ ኤክሰፕት ብላችሁ እንደዚህ ታደርጋለህ። ስለዚህ ሌሎች ፕሮግራሞቻችሁንም በዚህ መልኩ እንደዚህ ችግር እንዳይፈጠር በዚህ በትራይ ካች ወይም በትራይ ኤክሰፕት ውስጥ ማስገባት አለባችሁ ነው ፖይንቱ ማለት ነው። ኦኬ ስለዚህ ይላችኋል የፓይተን ቤዚክ ስትራክቸሩ የሃንድሊንግ ኤክስፕራሽን ትራይ ትላላችሁ፣ ኮዳችሁን ታስገባላችሁ፣ ኤክሰፕት ብላችሁ የጠረጥራችሁትን የኤክሰፕሽን አይነት ፓች ታደርጉታላችሁ ነው። ስለዚህ ፋይናሊ የምትባል ደግሞ አለ። እዚህ ጋር ደግሞ መታችሁ ይህን ካደረጋችሁ በኋላ ፋይናሊ ብላችሁ እዚህ ጋር ፋይናሊ ብላችሁ የሆነ የመጨረሻ ላይ የምትሉት ካላችሁ ጽፉታላችሁ ማለት ነው። ለምሳሌ ፋይል ኦፕን ማድረግ ምናምን ከሆነ ክሎዝ ማድረግ ምናምን ነገሮችን ኦልዌይስ ረን ስለሚያደርገው የፋይናሊ በቃ ስትራክቸሩ የፓይተን ትራይካች ይሄ ይሆናል ማለት ነው። ስለዚህ አሁን እንደምታዩት ነው። ስለዚህ ዚስ ኦልዌይስ ረን አያችኋት፣ ፋይናሊ ስር ያለው ሁልጊዜ ረን ታደርጋለች። ይሄኛውም ለምሳሌ ዜሮ ቢሆን ማለት ነው እና የታችኛው ረን ቢያደርግ ለምሳሌ ይውልኝ። ስለዚህ ይሄው ኤረር ዲቪዥን ነው አለ። ይሄው ይችኛይቱ ግን ረን ማድረግ አልጠጭም። ይሄኛው ግን ኤረር ስላለ ይሄኛው ሆኗል። ኦኬ ዛትስ ጉድ። እንዲህ እንዲህ ይሆናል ማለት ነው። ስለዚህ ትራይ ማለት ምንድን ነው? ኮምፖነንቶቹ አጠቃላይ ትራይ ኤክሰፕት እና ባይናሪ ናቸው። ትራይ የሚባለው ብሎክ ዌር ዩ ራይት ኮድ ዛት ሚንስ ሬዝ ኤክሰፕሽን። ይሄ ኤክሰፕሽን ሊያመጣ ኤረር ሊያመጣ ይችላል ብላችሁ የምታስቡትን ነገር የምትጽፉበት ትራይ የሚባለው ብሎክ ማለት ነው። እዚህ ጋር የፈለጋችሁትን ያን ነገር ትጽፋላችሁ ማለት ነው። እዚህ ትራይ ስር ማለት ነው። ኤክሰፕት የሚባለው ደግሞ ብሎክ ዌር ዩ ሃንድል ኤክሰፕሽን፣ ኤክሰፕሽኑ ሃንድል የምታደርጉበት ነው። እዚህ ጋር መጣችሁ አይደለ? ዜሮ ዲቪዥን ኤረር ነው። አሁን ለምሳሌ እኔ አስኢ ማለት እችላለሁ። ለምሳሌ እዚህ ጋር ኢ እንደዚህ ማለት እችላለሁ። ኤኒዌይ እዚህ ጋር ኤረሩን ነው ኤረሩን ሃንድል የምታደርጉበት ኤክሰፕት ይባላል ማለት ነው። እቺ ኤክሰፕት ኬወርድ ናት ማለት ነው። ፋይናል የሚባለው ደግሞ ኦፕሽናል ነው፣ አለመኖር ይችላል። ይሄ ፋይናል የሚባለው አለመኖር ይችላል። ካለ ደግሞ ሁልጊዜ ረን የሚያደርግ ነው ማለት ነው። ዚስ ብሎክ ኢዝ ኦፕሽናል ነው። ኢት ኦልዌይስ ኤክስኪዩት ያደርጋል ሪጋርድለስ ኦፍ ኤክሰፕሽኑ ሬዝ ሆነም አልሆነም ረን ያደርጋል። እንግዲህ ይሄ በአብዛኛው ለክሊን አፕ ፋይሎችን ክሎዝ ለማድረግ መሰል ነገሮችን ለማጽዳት ነው የሚጠቅመው ማለት ነው። እሺ ስለዚህ ቤዚክ ኤግዛምፕል እዚህ ሰጥቻለሁ። ለምሳሌ አሁን ያሳየኋችሁ አይነት አለ፣ በዛ መሰረት ታደርጋላችሁ ካችን ስፔሲፊክ ኤክሰፕሽን። ስለዚህ ዋናው ሌላኛው ምንድን ነው ስፔሲፊክ ኤክሰፕሽን ማድረግ ትችላላችሁ። አሁን እዚህ ጋር መጥቼ እኔ ምንድን ነው ያደረኩት ዜሮ ዲቪዥን ማለት ነው ብያለሁ አለ። ነገር ግን የዜሮ ዲቪዥን እዚህ ጋር እንዳያችሁት ከዜሮ ዲቪዥን በላይ የሁሉም አባት ኤክሰፕሽን ማን ነው የሚባለው? ዜሮ ዲቪዥን ያለው የት ነው? ዜሮ ዲቪዥን ያለው እዚህ ጋር ነው። ዜሮ ዲቪዥን ኤረር። ከሱ በላይ ሌላ አርትሜቲክ ኤክሰፕሽን አለ፣ ከሱ በላይ ኤክሰፕሽን አለ፣ ከሱ በላይ ቤዚክ ኤክሰፕሽን አለ። አያችሁታ? ስለዚህ እንደ አጠቃላይ ስሙን ዜሮ ዲቪዥን አይሆንም ብላችሁ ካሰባችሁ ስሙን ካላወቃችሁ አርትሜቲክ ኤክሰፕሽን ብላችሁ ጠቅለል ማለት ትችላላችሁ። እሱንም ካልገመታችሁ ኤክሰፕሽን ብላችሁ ስሙን መስጠት ትችላላችሁ ማለት ነው። ወይም ደግሞ በርከት ያለ ኤክሰፕሽን ማድረግ ትችላላችሁ ማለት ነው። ሀሳቡ እሱ ነው። በዛ መልኩ መልቲፕል ኤክሰፕሽኖች ማድረግ ይችላሉ። ስለዚህ መልቲፕል ኤክሰፕሽን አሰብኩኝ። ለምሳሌ አሁን እኔ እዚህ ጋር ኤክሰፕሽን ምን አደርጋለሁ ማለት ነው መጣና እዚህ ጋር ሌላ ኤክሰፕሽን ሊፈጠር ይችላል ብዬ ካሰብኩኝ ማለት ነው። ኤክሰፕት አሁንም ለምሳሌ ምን እጠረጥራለሁኝ ሳምቲንግ ላይክ ለምሳሌ ቫልዩ ኤረር ለምሳሌ ቫልዩ ኤረር ብዬ ካሰብኩኝ አስኢ እንደዚህ ብዬ አስቤ እዚህ ጋር ምንድነው የማደርገው ካች አደርጋለሁ ማለት ነው። እንደዚህ አሁንም ሌላ ደግሞ ኤክሰፕሽን እንደዚሁ የምጠረጥር ከሆነ ለምሳሌ ሌላ አሁንም እንደዚሁ ምን አይነት ኤረር አሁን እጠረጥራለሁ? ለምሳሌ ፋይል ኖት ፋውንድ አይነት ፋይል ኖት ፋውንድ ኤረር። ይሄንን አሁንም ካፈለኩኝ ደግሞ ለእሱም እንደዚሁ መጥቼ ፕሪንት አደርጋለሁ ማለት ነው። ሰምቲንግ እንደዚሁ ማለት ነው ፋይል ኖት ፋውንድ። ስለዚህ አሁን ይሄ ምን ይባላል እንግዲህ እንደምታዩት ኔስት ነው። ኤክሰፕት እያላችሁ የምጠረጥሯቸው በሙሉ መጻፍ ትችላላችሁ። መጨረሻ ላይ ግን እነዚህ ካሁን ለምሳሌ ይሄ እዚህ ትራይ ያደረኩት ነገር ዜሮ ዲቪዥን ኤረርም ካልሆነ ቫልዩ ኤረርም ካልሆነ ፋይል ኖት ፋውንድ ኤረርም ካልሆነ ዋና ኤክሰፕሽን በሚል ኤክሰፕት ብላችሁ ኤክሰፕሽን እንደዚህ ብላችሁ እዚህ ጋር አንኤክስፔክትድ ኤረር ኦከርድ ብላችሁ ትሉታላችኋል። ገብቷችኋል አይደል? ስለዚህ አሁን ምን ይላል ኤክሰፕሽን አስ ኢ ያልኩት እዚህ ኢ የምትለዋ ነገር ሀፕን ያደረገውን ኤክሰፕሽን አመጣዋለች ስሟን ማለት ነው። ስለዚህ እዚህ መጥቼ ስትሪንግ ኦፍ እሷ እንዲያደርግ አደርገዋለሁ ማለት ነው። ስለዚህ ይሄ ኤክሰፕሽን የነዚህ ሁሉ ነው። መጨረሻ ላይ ታደርጉታላችሁ። ከላይ ካደረጋችሁት ለምሳሌ እዚህ ባደረገው ይሄን ኤክሰፕሽንን
እነዚህን ሁሉን ትቶ መጀመሪያ ላይ እሱ ረን ስለሚያደርግ አይመከርም። ከታች ነው የሚሆነው ኤክሰፕሽን። የእነዚህ የሁለቶቹም ዋና ሱፕ ምንድን ነው የሚባለው ዋና ስለሆነ ማለት ነው። ኦኬ በጣም ጥሩ። ስለዚህ በዚህ መልኩ መልቲፕል ኤክሰፕሽኖችን እንጠራለን ማለት ነው። ኦኬ ስለዚህ ካችንግ ኦል ኤክሰፕሽን የሚባለው እንደዚህ እንዳልኳቸው ኤክሰፕት ኤክሰፕሽን ብላችሁ ስትይዙ ነው። ይሄ ሁሉንም ኤክሰፕሽኖች ለመያዣ የምትጠቀሙበት መንገድ ነው ነው የሚላችሁ። ሌላኛው ኤልስ ክሎዝ ደግሞ መጠቀም እንችላለን። እዚሁ ኤልስ ብሎክ ደግሞ ረን የሚያደርገው መቼ ነው? ኤክሰፕሽን እንደ አጠቃላይ ኤክሰፕሽኑ ኢፍ ኖ ኤክሰፕሽን ኦከርስ ኢን ዘ ትራይ ብሎክ አጠቃላይ እዛ ያለው ኤክሰፕሽን ሀፕን ካላደረገ እሱን ማድረግ እንችላለን ማለት ነው። ለምሳሌ እንደምታዩት እዚህ ጋር መጥቼ ይሄን ማድረግን ይሄን ማድረግ ይሄን ማድረግን ይሄን ማድረግ ሁሉም እነዚህ ኤክሰፕሽኖች ደግሞ ሀፕን ካላደረገ ሌላ ለምሳሌ መጥቼ ኤልስ በቃ እንደዛማ ሀፕን ካላደረገማ ብዬ እዚህ ጋር መጥቼ ፕሪንት ዚስ ኢዝ ሴፍ አፕሊኬሽን ሴፍ አፕሊኬሽን ብዬ ብል ስለዚህ አሁን ይሄ ምንድን እንደሚሉ እዩልኝ። ስለዚህ አሁን ለምሳሌ ይሄ ኤረር ላድርገው 10-0 ነው አይደል የሚካፈለው ምንድን ነው የሚለው ኤረር ዲቪዥን ባይ 0 ኖት አለው። ከዛ በኋላ ምክንያቱም እቺ ኤረር ዲቪዥን ባይ 0 ስላደረገችው ይሄ ሁላ ኢግኖር ይደረጋል ማለት ነው ሙሉ ኤልዝንም ጨምሮ ምክንያቱም እቺ ረን አድርጋለች ማለት ነው። ስለዚህ ፋይናሊ ግን መቼም ስለማይቀር እሷ መቼም አትሆን። ለምሳሌ ግን ቫልዩ ኤረር ቢሆን ደግሞ ለምሳሌ የቫልዩ ኤረር ለምሳሌ እዚህ ጋር መጥቼ እንደዚህ አድርጌ እንደዚህ ባረግ አሁን እዚህ ጋር ባረግ እና ኤረር ባረግ እዚህ ባረግ አንኤክስፔክትድ አያችሁት አንኤክስፔክትድ ኦከርድ አንኤክስፔክትድ ኤረር ያልኳችሁ ይኸው እዚህ ማለት ነው። ይሄን ኤረር ያደረግልኝ ማለት ኤክሰፕሽን ነው ማለት አያችሁት። ዚስ ዊል ኦልዌይስ ረን ከዛ በኋላ ፋይናሊ ላይ ያለችው እንትን ይላል ማለት ነው። ልክ እንደዛ አሁን ለምሳሌ እንዲህ እያደረጋችሁ ታደርጋላችሁ ማለት ነው። ስለዚህ ነገር ግን እዚህ ያለው ፐርፌክት ቢሆን እዚህ ጋር አሁን ፐርፌክት ለምሳሌ ለሁለት ብለው 10 ሲካፈል ለሁለት 5 ይመጣል አይደለ? ይሄን ትራይ ያደርጋል ኤረር የለም። ኤረር ከሌለ ደግሞ እነዚህ በሙሉ ረን አያደርጉም ማለት ነው ኤክሰፕሽኖቹ። ስለዚህ ኤልዟ ሀፕን ታደርጋለች ማለት ነው። ኦኬ ሶ እሷ መጥቼ ረን ሳደርገው እንደምታዩት ካፈለ ፕሪንት አደረገ ዚስ ኢዝ ሴፍ አፕሊኬሽን አለ። እቺ ኤልስ ረን አደረገች ማለት ነው። ዚስ ኢዝ ሴፍ አፕሊኬሽን አለ። ከዛ ዚስ ኦልዌይስ ረን ከዛ ፋይናሊ ዚስ ኦልዌይስ ረን የሚለው ይቀጥላል ማለት ነው። ዛት ኢዝ ኦኬ ሶ ይሄ ምን ይባላል? ኤልስ ክሎዝ ይባላል። ጥቅሙ ምናልባት እንትን ካለ ነው። ሶ ፋይናሊ ብሎክ የሚባለው አሁን ያሳየኋችሁ ምንድነው ስራው? ፋይናሊ ብሎክ ኦልዌይስ ረን ያደርጋል፣ ኤክስኪዩት ያደርጋል። ኤክሰፕሽኑ ሀፕን አደረግም አላረግም። ይሄ ጥቅሙ ምንድነው? ሪሶርሶችን ሪሊዝ ማድረግ፣ ፋይሎችን ክሎዝ ማድረግ፣ ቅድም እንዳልኳችሁ የኔትወርክ ኮኔክሽኖች ካሉ ክሎዝ ማድረግ እነሱ ስራው ይሆናል ማለት ነው። ኦኬ ሶ በፓይተን እንግዲህ ምን አየን ማለት ነው? ትራይ የሚባለው ኮዱን ራን የሚያደርግልን፣ ኤክሰፕት የሚባለው ካች የምናደርግበት፣ ኤልዝ የሚባለው ኤክሰፕሽን ሀፕን ካላረገ ረን የሚያደርግ ነው። ፋይላኔ ሁልጊዜ ረን የሚያደርግ ነው ማለት ነው። ይህን ይመስላል። ነገር ግን ሬዝ ኤክሰፕሽን ማድረግ እንችላለን ደግሞ እኛ። ለምሳሌ እንዴት ነው ሬዚንግ ኤክሰፕሽን የሚባል ኮንሴፕት ደግሞ አለ። ዩ ክን ሬን ኤክሰፕሽንስ ማኑዋሊም እናንተ በኮዳችሁ ላይ ሬዝ ማድረግ ትችላላችሁ። እሱን የምታደርጉት ሬዝ የምትባለ ኤክስቴትመንት ተጠቅማችሁ። ይሄ ደግሞ ለምንድን ነው ጥቅሙ? ካስተም የሆነ ኤረር ሃንድሊንግ ማድረግ ብትፈልጉ ማለት ነው። ማድረግ ብትፈልጉ እንደዛ ነው። እዚህ ጋር ለምሳሌ እንደምታዩት አንድ ፈንክሽን አለ። ለምሳሌ እዚህ ጋር መጥቼ ዲፍ ብዬ ኤጅ እዚህ ጋር የምታዩት ለምሳሌ እዚሁ ላይ ላሳያችሁ። ቼክ የሚያደርግ ኤጅ ነው። ኤጅን ቼክ የሚያደርግ ነው። አንድ ፈንክሽን ነው። ሶ ኤጁን ተቀበለና ኤጁ ለዛን 18 ከሆነ ሬዝ አድርግልኝና ቫልዩ ኤረር ዩ መስት ቢ 18 ኦር ሶ ቫልዩ ኤረርን ተጠቀመና የራሱን ሬዝ አደረገ ማለት ነው። ስለዚህ እቺ ሬዝ የምትባለዋ መንገድ ስቴትመንት ሬዝ ማድረጊያ ናት ማለት ነው። ስለዚህ ሌላው እንዳለ ይሆናል። ትራይ ቼክ ትላላችሁ። ትራይ ኤክሰፕት ላይ ምንድነው የምታደርጉት ማለት ነው? ኤክሰፕት ላይ እናንተ ሬዝ ያደረጋችኋትን እቺ ቫልዩ ኤረር ተጠቀሟታላችሁ ማለት ነው። ስለዚህ እሱ ምን ይባላል? ሬዚንግ ኤክሰፕሽን ይባላል። ሌላኛው ከስተም ኤክሰፕሽን የምናደርገው ክላስ በመስጠት ነው። ክላስ ከስተም ኤረር ብለን የኤክሰፕሽንን ኢንሄሪት በማድረግ ኤክሰፕሽን የሚባል ራሱን የቻለ ስላለው ዋናው እሱን ኢንሄሪት በማድረግ ከስተም የሆነ ኤረር ክሬት ማድረግም እንችላለን ማለት ነው። እሱ አንዱ ነው። እንዳጠቃላይ ይሄም ኤክሰፕሽን ሃንድ ላይ እንግዲህ ቤስት ፕራክቲስ የሚባሉት ነገሮች አሉ። የመጀመሪያው ስፔሲፊክ ኤክሰፕሽኖችን ካች ማድረግ ነው። ስፔሲፊክ ኤክሰፕሽን ማለት እንደም እዚህ ጋር ያሳየኋችሁ ነው። እነዚህ መጀመሪያ ዜሮ ዲቪዥን ኤረር፣ ቫልዩ ኤረር እነዚህ የሚባሉት መጀመሪያ ላይ እንደው ዝም ብለን ኤክሰፕሽን ከማለታችን በፊት እነሱን ካች ማድረግ ቢለመድ ነው የሚላችሁ። ሶ ካች ኦንሊ ኤክሰፕሽን ዩ ኤክስፔክት ኤንድ ካን ሃንድል። አያችሁት። ሌላኛው ደግሞ ፋይናሊን ለክሊን አፕ መጠቀም እንዳትረሱ ነው።
የኛው ጥቅሙ ምንድነው? እንዳልኳችሁ ቅድም ለተለያዩ ክሊን አፕ መስሪያ ነው። ሌላኛው አቮይድ ካችንግ ኤቭሪቲንግ፣ ሁሉንም ካች ማድረግ ደግሞ ይቅርባችሁ ነው የሚለው። እነዚህ እንግዲህ ቤስት ፕራክቲስ የሚባሉ ናቸው። ሌላኛው ዩዝ ከስተም ኤክሰፕሽን ወይን ነሰሰሪ፣ አንዳንዴ ሲያስፈልግ ከስተም ኤክሰፕሽኖችን ሬዝ ማድረግ ይልመድባችሁ ነው። ዶንት ሰፕረስ ኤክሰፕሽን፣ እንግዲህ ኦልዌይስ ሃንድል ሎግ ኤክሰፕሽን ሶ ዩ ዶንት ሉዝ ትራክ ኦፍ ኤረርስ ኢን ዩር ኮድ። እነዚህ ደግሞ ኤክሰፕሽን ሰፕረስ አታርጉ። እነዚህ እንግዲህ እንደ አጠቃላይ ቤስት ፕራክቲሶች ናቸው። ይህን ይመስላል አጠቃላይ። በቀጣይ ውስጥ ከምንገናኝ ሰላሙን። ሰብስክራይብ ያደርጋችሁ ሰብስክራይብ ማድረጋችሁን እያወቃችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት። መልካም ጊዜ